ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬው ቪዲዮ ደግሞ ይሄን የመሰለ ቆንጆ የጭኮ አሰራር ነው። በዚህ መልኩ ቆንጆ አድርገን እንሰራለን ማለት ነው። ይሄን የመሰለ ቆንጆ ለየት ያለ የጭኮ አሰራር ነው ይዤላችሁ የመጣሁት። እንደምትወዱት እንዲሁም ደግሞ እንደምትሞክሩት ተስፋ አድርጋለሁ። ይህንንና ሌሎች ቪዲዮዎችን ለማግኘት ደግሞ አዲስ ከሆናችሁ ቤተሰቦቼ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ላይክ በማድረግ ቪዲዮውን ጀምሩልኝ። ይኸው እዚህ ጋር ያዘጋጀኋቸው ግብአቶች አሉ። ዋናው ግብአት በሶ ነው። እንዲሁም ደግሞ ቂቤ አዘጋጅቻለሁ። የተነጠረ አቅልጬው ነው። እንደዚህ ጨው አዘጋጅቻለሁ፣ ኮረሪማና ሚጥሚጣ። ሁሉንም ግብአቶች አብረን እየጨመረን እንሰራለን ማለት ነው። ይሄው እንደዚህ የምፈልገውን ያህል መጠን አደርጋለሁ። እናንተም ሁል ጊዜ እንደምላችሁ ታዲያ እንደ ፍላጎታችሁ እንደ መጠናችሁ ብታደርጉት መልካም ነው። ይሄው እንደዚህ እየለካው ነው ያለሁት። በሾርባ ማንኪያም ቢሆን እንደዚህ ለክታችሁ ብታደርጉት መልካም ነው። እኔ 8 ወይ 7 የሚሆን ሾርባ ማንኪያን የተጠቀምኩትኝ። እንደዚህ አድርጌ የተወሰነ ጨው አድርግበታለሁ። በሶ ላይ ጨው ካለ ባትጨምሩበት ትችላላችሁ። ያው እኔ አነስ ያለ ስለነበረ ነው በሶ ላይ የነበረው ጨው። እዚህ ጋር ደግሞ ዋናው ግብአት የሚያጣፍጠው ደግሞ ኮረሪማ ነው። እንደዚህ የተፈጨ ኮረሪማ ነበረኝ። 1 የሻይ ማንኪያ ከግማሽ አድርጌበታለሁ። አሁን በመቀጠል ሚጥሚጣ አዘጋጅቻለሁ። ሚጥሚጣውን ደግሞ 1 የሻይ ማንኪያ የሚሆን አድርጌያለሁ። ኦፕሽናል አይደለም፣ ሚጥሚጣውን አለመጨመር ትችላላችሁ። ያው እንደዚህ ደረቅ ግብአቶችን በደንብ ቆንጆ አድርጌ አቀላቅለዋለሁ። እንደዚህ ለብቻው ካቀላቀልኩት በኋላ የተነጠረውን እንዲሁም አቅልጬ ያዘጋጀሁትን ቂቤ ጨምርበታለሁ። ግድ መነጠር አለበት። ቂቤ የተነጠረ ነው መሆን ያለበት። ያው ለማሸት እንዲመተኝ ቅንሽ አቅልጬው ነው እንጂ የተነጠረ ቂቤ ነው። እንደዚህ እየጨመርኩኝ በማንኪያ የተወሰነ ካቀላቀልኩት በኋላ በእጅ ነው የሚመቸኝና በእጅ ነው ማሸት የምፈልገው። በእጅ ብታሹት ደግሞ የበለጠ ቆንጆ ነው የሚሆነው። እንደዚህ በማንኪያው እንደዚህ ካቀላቀልኩት በኋላ አሁን እንደዚህ የምፈልገውን ያህል ጠብ እያደረኩኝ አንድ ያልጨምረም ቂቤው እንደዚህ ጠብ እያደረኩ በሚገባ ቆንጆ አድርጌ አሸዋለሁ። እያሻችሁት በመጣችሁ ቁጥር በጣም ቆንጆ ቃና ነው የሚይዘው። ሙሉ ቅመማ ቅመሞቹንም ይይዛል። በዚህ አጋጣሚ ስታስፈጩ ደግሞ ኮረሪማ ካለው አለመጨመር ይቻላል። እንደዚህ አድርጌ በደንብ ቆንጆ ቴክስቸር እስካገኝ ድረስ ደጋግሜ አሸዋለሁ እና እንደዚህ እንደምታዩት በጣም በቀላሉ ብዙም አድካሚ ነገር የለውምና እንደዚህ ሰርታችሁ መመገብ ትችላላችሁ በቤታችሁ። ሁሉም የየራሱ የቤቱ ሙያ ያለውና ይሄ በእኔ ቤት የምሰራው የማዘጋጀው የጭኮ አሰራር ነው። ጾም ስለነበረ ጾም እስኪወጣ እንዴት እንደቸኮልኩ ልነግራችሁ አልችልም። በጣም ነበር ለመብላት የፈለኩትና ልክ ጾም ሲወጣ እስቲ ለምን አልሰራውም ብዬ ነው ለመጀመሪያ ይዤላችሁ የመጣሁትኝና ይህ በእኔ ቤት የማዘጋጀው የጭኮ አሰራር ነው። በጣም በቀላሉ እንደዚህ ሰርተን በቤታችን መመገብ እንችላለን። ብዙ ጊዜ ከውጪ የምንገዛው ያው አይናችን እያየ ብንሰራ ሁሉ ነገር ደስ ይላልና እንደዚህ ብታደርጉት፣ ጊዜ ካላችሁ እንዲህ ብታደርጉት መልካም ነው። ይኸው እንደዚህ እንደምታዩት በሚገባ እንደዚህ ቆንጆ ሆኖ እየታሸልኝ ነው። እንደነገርኳችሁ ቂቤውን ጠብ እያደረኩኝ በደንብ አድርጌ እያሸሁት ነው ያለሁት። ታዲያ በዚህ አጋጣሚ ላይክ ሳታደርጉ የምትመለከቱኝ ከሆነ ላይክ አድርጉኝ። ይኸው እንደዚህ ጨርሻለሁ አሽቸው ማለት ነው። እንደዚህ ጣባ ላይ አዘጋጅቸዋለሁ። በእጄ እንደዚህ አስተካክለዋለሁ። እናንተ እዚህ ጋር በደንብ ላላ እንዲልላችሁ ከፈለጋችሁ ከዚህ በላይ ቂቤ ጨምራችሁ ማስተካከል ትችላላችሁ፣ ማሸት ትችላላችሁ። ይኸው እንደዚህ ጣባ ላይ ካወጣሁትኝ በኋላ ደግሞ ከላይ ትንሽ ቂቤውን ፈሰስ እያደረኩኝ በደንብ ቆንጆ አድርጌ ቅርጽ ሰጠዋለሁ። በደንብ ቆንጆ እንዲሆንልኝ እንደዚህ በሚገባ አስተካክለዋለሁ በማንኪያው። በጣም አሪፍ ነው ሲታይ ራሱ ለመብላት እንዴት እንደሚያጎመሽ ሽታው ራሱ እንዴት ደስ እንደሚል ሞክሩት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። ይኸው እንደዚህ አድርጌ ቅርጽ ሰጠዋለሁ። ያው አይን ይበላል አይደለም የሚባለው፣ እንደዚህ ለአይናችን ሲማርክ ደግሞ ለመብላት ይጋብዘናልና እንደዚህ አድርጌ በደንብ ቅርጽ ሰጠዋለሁ። ታዲያ አዲስ ከሆናችሁ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ደግሞ ቪዲዮን ከወደዳችሁት ወይም ለሌሎች ማጋራት ከፈለጋችሁ
ላይክ እንዲሁም ሼር ብታደርጉልኝ ለኔ ሰፖርት ታደርጉኛላችሁ ማለት ነው። ይሄው እንደዚህ ቅርጽ እየሰጠሁት ነው ያለሁት። እጅግ በጣም ቀላል የሆነ የጭኮ አሰራር ነው። እዚህ ጋር ውጪ ላይ ማስቀመጥ ትችላላችሁ እንደዚህ ካደረጋችሁ በኋላ። ያው እኔ ግን ትንሽ ለመመገብ የቸኮልክ ይመስለኛል። የተወሰነ 20 ደቂቃ የሚሆን ወደ ፍሪዘር ውስጥ አስቀምጨዋለሁ። እንደዚህ ካስተካከልኩት በኋላ ያው እንደምታዩት በደንብ ቆንጆ ሆኖ አሪፍ ሆኖ አስተካክየዋለሁ። አሁን የተወሰነ አንድ ለ20 ደቂቃ ያህል የሚሆን አስቀምጨዋለሁ ፍሪዘር ውስጥ ማለት ነው። እጅግ በጣም ቀላል ነው ለመስራት፣ ለመመገብ ፈጣን የሆነ አሰራር ነው። ምንም የሚያደክም ነገር ስለሌለው እንደዚህ አዘጋጅቼ ጨርሻለሁ ማለት ነው። ይሄ እንደምታዩት በደንብ ቅርጽ እየሰጠሁት ነው፣ አስተካክዬለታለሁ። አሁን እንደነገርኳችሁ እናንተ ውጪ ላይ ማስቀመጥ ትችላላችሁ። እኔ ያው ቶሎ ለመመገብ ስለፈለኩኝ ነው እንደዛ ያደረኩት እንጂ እናንተ የተወሰነ ውጪ አቆይታችሁ ያው ቅቤው መጠጥ ይልና በደንብ ቆንጆ ሆኖ ይያያዛል። እንደዛ እስኪሆንላችሁ ድረስ ማቆየት ትችላላችሁ። ይሄንን ረጅም ሰዓት አቆይተን መመገብ የምንችለው የጭኮ አሰራር ነው። ያው እንደዚህ ቆንጆ ሆኖ ተዘጋጅቶ ቁጭ ተደርጎ ለቁርስ እንዲሁም ደግሞ እንደ ስናክ ነገር መጠቀም ስለምንችል እንደዚህ አድርጋችሁ ብታዘጋጁ ብትሰሩት መልካም ነው። ልጆችም ይወዱታል ብዬ ተስፋ አደርጋለሁ። ያው እዚህ ጋር ሚጥሚጣውን አውጥታችሁ ደግሞ ልጆች የሚመገቡት ከሆነ ብታቀርቡላቸው ብታቀምሷቸው እጅግ በጣም ነው የሚጣፍጠው፣ ይወዱታል ብዬ አስባለሁ። ያው ባህላችንን ሼር ማድረግ አለብንና እንደዚህ ብታቀምሷቸው መልካም ነው። ይሄው እንደዚህ የተወሰነ እንደነገርኳችሁ ፍሪዘር ውስጥ አቆይቼዋለሁ። አሁን ከፍሪዘር ውስጥ አውጥቼዋለሁ። አሁን እንቆርጠውና ደግሞ እናየዋለን ማለት ነው። እጅግ በጣም ነው የሚጣፍጠው ቴስቱ፣ እንዲሁም ደግሞ ሽታው እንዴት ደስ እንደሚል ልነግራችሁ አልችልም። ያው የኮረሪማው እንዲሁም ደግሞ የሚጥሚጣው ላይ ያሉ ቅመማ ቅመሞች የበለጠ ስለታሸ ደግሞ ሽታውን እንዲሁም ጣዕሙን ለየት አድርጎታል። ያው እዚህ ጋር ለመቁረጥ ብዙም እንትን አላልኩም። በደንብ ነው ጠንከር ያደረግኩት ማለት ያደረቀው፣ ለዛ ነው እንደዚህ እቆርጠዋለሁ። ይኸው እንደምታዩት በደንብ ቆንጆ ሆኖ ወጥቶልኛል። አሁን ቴስት እያደረግኩት ነው ያለሁት። እጅግ በጣም ነው የሚጣፍጠው። እንደምትወዱት እንዲሁም ደግሞ እንደምትሞክሩት ተስፋ አደርጋለሁ። ይህንና ሌሎች ቪዲዮዎችን ለማግኘት ደግሞ ሰብስክራይብ ያላደረጋችሁን ቤተሰቦች ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ ሁልጊዜ ቪዲዮ ስለቅ እንደዚህ ኖቲፊኬሽን ይገባላችኋል ማለት ነው። ስለምታዩኝ ስለምትደግፉኝ ደግሞ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ ቸር ያገናኘን እላለሁ። መልካም ጊዜ። ቻው ቻው። ወዳችኋለሁ።